ቤት በሽሮ ታንጫጫቸዋለህ። መርካቶ 3 ሰው ካልጋበዝኩ ብለህ 2000 ብር ታወጣለህ። እኔንም ከፍሎ ብለህ ደግሞ እጅ እስከሚገነጠል ትደባደባለህ። ውሸታም ወላሂ። 1 ኪሎ ስጋ ይዘላቸው መጠማታ ልጆች ቢንጫጩ ያሻል። እዛው ላይ ደግሞ 1 ኪሎ ብርቱካን 1 ኪሎ ሙዝ አድርገህ ገልብጠህላቸው ቢደሰቱ ያሻል። ወላሂ ረሃብ ይሆኑልህ። ባባዬው አበላህን ሲልህ ቢያንስ እንኳን ጀናዛን ያጥባልኩ ልጅ አብሽር የሚል ነገር ይሄ ነው አይደል እንዴ? ተከሻህ ነው። ውጪ ላይ መላእክታን መስላለን። መላእክታ ሰላም አለይኩም ወአለይኩም ሰላም ደናና ሐቢቢ አልহামዱሊላህ ሐቢቢ። ቤት እኮ ጭራቅ ነው። ጭራቅ ልክ ሲመጣ አልጋ ስር የሚገባ ልጅ አለ። ባባ መጣ ብሎ አልጋ ስር። ይሄን እስላም አያውቅም። ከኛ የሚጠበቀው ተግባራዊ እንቅስቃሴያችን ይሄን ነው ማድረግ ያለብን። አላህ Subhanahu Wa Ta'ala እንግዲህ የዚህ አይነት የቁጣ ቫይረሶችን አላህ ያንሳልን። የተሻልን ሰዎች አላህ ያደርገን። እዚህ ቤት እንደሰበሰበን ጀነት ላይ ከሚሰበስባቸው ሰዎች አላህ ያርገን። በመካከላችንም ቀብር የሄዱብን እናትና አባቶቻችን ረውደቱ ሚን ሪያዲል ጀና አላህ ያርግላቸው። ቤታቸውን ምንጣፋቸውን ግርግዳቸውን አላህ ያሳምርላቸው። የተሻለ ቤት አላህ ያርግላቸው። አንዳንዴ ጃሂል ሆኖ አሊፍ አያቅም ባያቅም የወደቀ ቀብር ማንሳት ያንቀጠቅጠዋል። በቃ በተፈጥሮ አላህ ያስተካከለው። አረ የሰው ሐቅ አውዙ ቢላህ ይላል። እንዴት ወስዳለሁ ነው የሰው ሐቅ ይላል። አገሪቱ ጠፋች ይባል። ማን ያጠፋት? የተማረው ነው እኮ እያጠፋ ያለው። ዘራፊው የተማረ ነው። ለምን? የተማረው ፊዚክስ እና ኬሚስትሪ እንጂ የአላህ ፍራቻ ውስጡ አልገባም። የወንድም ቀብር እንኳን ኮልፌ ላይ መርገጥ ክልክል ነው። ሞቷል እኮ አይክም። ቀብር ላይ እንኳን አክብሮታል ወንድሜ። ቀብር ላይ አክብሯታል እህቴ። ቆሞ ያለውማ በምን ሚንዛ ታስቀምጧል? የበለጠ ወንድምህን ማክበር ያለብህ አሁን ነው ማለት ነው። አንድ እናት አካባቢ ላይ ስትخدማት ጡት ባታጠባህም አንተን በአይን ግን አሳድጋለች። ልጄ ደህና ዋልክልኝ እያለች ነበረ። እቺን ሰትዮ ነው እኮ የምትخدመው። ቁጭ ብለን ወንበር ላይ የምንሽከረከር ከሆነ ምን አይነት ዲግሪ ነው ያስከው? ምን አይነት ማስተር ነው ያስከው? አሰላሙ አለይኩም ወራህመቱላህ፣ አሰላሙ አለይኩም ወራህመቱላህ። ወደ ጫማችን ነው የምንሮጠው። እንኳን ዱዓ አስተግፍሩላህ እንኳን እያልን አይደለም። 10 ደቂቃ ቁጭ ብላ ጨቀጭቀውም ጭቅጭቅ የሚወድ ጌታ ያ ረቢ ዳረኛ አትለውም። ሱቄን ጠብቅልኝ አትለውም። ልጆቼን ጠብቅልኝ አትለውም። አገሬን ሰላም አድርግልኝ ብላ አታደርግም። ከዱዓ ውጪ ማን ይጠብቃታል? እቺ ነገር ዱዓ ነው እኮ የሚጠብቃት። ሞባይል ሰርቆ የሚሄድ ብቻ አይደለም ሌባ። ወንበር ላይ ተሽከርክሮ ደግሞ በ30 ብቻ ፔሮል ፈርሞ ደሞዝ የሚቀበል አለ። በብዙ መስሪያ ቤት የምታየው የትም መስሪያ ቤት ስትሄድ ተቸግረ ነው የምትገባው። በኮንፊደንስ በ30 ፔሮል ላይ ይፈርማል። 40 ሺህ 50 ሺህ ይወስዳል። እስቲ ከረሱል ጋር ጀነት መገናኘት ፈልጋለሁ የሚል እጁን ያውጣ። እንዳታወርድ የሚያወርድ አይፈልግም። ውጪ ላይ ሎቲ ያንጠለጠለ ስናይ ፐርም የተቀባ ስናይ ዱርዬ ብለን የምንገልጸው ሰው ስናይ አይ አንተ የጃነብ ሰው እያልን እንጠራዋለን። በምን አወክ? አንተን እዛ ቦታ አድርጎ አላህ እሱን ደግሞ አወል ሰልፍ ያመጣዋል። እዚህች ጋር ሁሉ ያመጣዋል። ባንተ እጅ እኮ አይደለም እሱ